መንፈሳዊ ዛሮች ምንጊዜም ከቤተ እግዚአብሔር አይጠፉም። በትንቢተ ኢሳይያስ ምዕራፍ 3 ላይ ታላቁን ሊቀ ካህን ይዞት መከራ ሲያሳየው ነበር። ወደ ቅድስት ሀገር በሚጓዙበት ጊዜ ቀኙን ይዞታል። ቤተ መቅደሱን እንደሚሰራ ከስደት እንደሚመለስ ስለሚያውቅ በረከቱን ኮዲው ለማጨንገፍ ቀኙን ይዞ ጥምጥሙን አሳድፎ ልብሱን አቆሽሾ የነበረ መንፈስ ነው። ታላቁን ሊቀ ካህን ያዘው በስደት ዘመን የጌታ መልአክ በራእይ ለዘካርያስ ሲገለጽለት ታላቁ ሊቀ ካህን ቀኙ ተይዞበታል እና ቀኙን ነው የሚይዘው። ይሄ ወደ ቤተ እግዚአብሔር መኖር ስንጀምር፣ ወደዛ መምጣት ስንጀምር ቀኛችንን ይይዛል። ያ ቀኝ ተያዘ ማለት ደግሞ ሁለት ትውልድ በአንድ ጊዜ ያጠፋል። አንድ የአገልጋዩን፣ ሁለት የተገልጋዩን ባህሪ እና በእምነት የሚሄዱበት መንገድ ሁለት ጊዜ ሁለቱንም በአንድ ጊዜ ማውደም ይችላል። የተገልጋዩን በሚሆንበት ጊዜ ተገልጋዩ ላይ ያሾፋል፣ ይቀልዳል። መንፈሳዊ በረከቶች እንዲመጡ እንዲያገኙት ጥረት የማድረግ አቅምም አይኖረውም። ከዛም በላይ ደግሞ ስለ እግዚአብሔር ተስፋና ስለ እግዚአብሔር ስጦታ፣ ስለ እግዚአብሔር መንግስት ያለው ውስጣዊ ዕውቀት እና ከእግዚአብሔር መንፈስ ጋር መያያዝ ያለመደው ይሆናል። ቀኙ ስለተያዘ አይለምድም። ይሄንን መንፈሳዊ በጎ ነገርን፣ መንፈሳዊ በጎ እይታን አይለምድም። ስለዚህ ራሱም ጠፍቶ ሌላውንም አጥፍቶ ይኖራል። ይሄ ሁልጊዜ መንፈሳዊ ዛሮች የሚፈጽሙት ክፉ ባህሪያቶች ውስጥ አንዱ ነው። ምናልባት እኚህ እናታችን ከቤተ እግዚአብሔር ተለይተው አያውቁ ይሆናል። ሁልጊዜ ቤተ ክርስቲያን የምትኖረው አዎን፣ አእምሮ ካለን በስነ ልቦና ቀናነት ካየነው መኖር የሚለው ነገር ትርጉሙን ካጣ ቆይቷል።